እንዴ ተጀመረ እንዴ ዲሳል ጨርስ ይሄ ነው በቃ ወሳኝ ጨርሻ ስንቱን ቆሻሻ እንደደበቀ ብታውቁ ይሄ ካራባት ጤና ይስጥልን የተከበራችሁ ተመልካቾቻችን የሰዓቱ ዘና ዜና ሰዓት ላይ ደርሰናል ለዘና ዜና ዘገባው ደግሞ ምና ልክ ነው ምን አለ ያረጋልኝ ወደ ቀዳም ዜና እናልፋለን አጥፍቶ ለማጥፋት በማሰብ ሶሻል ሚዲያ ላይ ሐሳቡን የወረወረው አሸባሪ ያሰበውን ያህል ጉዳት ባያደርስም የ16 ዓመት ልጅ ግን ፈነዳ ፍንዳታው ከተማውን ያስጨነቀ ሲሆን እንዲረጋጋ በማሰብ የሚመለከታቸው አካላት ጠቅል ያረጉት ነው በጣም አሪፍ ጠቅታ ላንዳፍታ ይሰጣል ዘላቂ እፎይታ በሚል ሐሳብ ብዙ ፍንዳታዎችን ለማረጋጋት እየተሰራ ሲሆን አልሰማም የሚል ፍንዳታ ካለ መስሚያውን ጠቅ ይደረጋል በመቀኝነት ተነሳስቶ ለገዛ ጓደኛው ጉድጓድ የቆፈረው ግለሰብ ጓደኛው በመዘግየቱ በቆፈረው ጉድጓድ ችግኝ ተከለ ለማታዬ መቀኛ የተባለው ይግለሰብ ችግኙ ዛፍ እስኪሆን በትግስት ተጠብቃለሁ ያለ ሲሆን ጓደኛዬ በመጣ ሰዓት ይምጣ ሲመጣ ዛፉን ነቅዬ ልጁን ባናቱ ተክሏለሁ ብሏል እስከመቼ እየበለጠኝ እኖራለሁ ያለው ይምቀኛ ነጋጠባ እያየሁት አይኔ ደም ከሚለብስ እስከ ወዳኛው አፈር እንዲለብስ ጠንክሬ መቀኛለሁ ብሏል ያራዳ ቋንቋ መጠቀም ያለበት ያራዳ ልጅ ብቻ ነው ሲሉ ያራዳ ልጆች ተናገሩ ማንም እርድና የማያርፍ ራፋ እየተነሳ ወዬ እትትዬ እቴትዬ ቢል መስሚያችን እንደ አዲስ አበባ ትቦች የተቆለፈ ነው ያሉት አራዶቹ ቋንቋው የሚነገርበት የራሱ ስፓት አለው ብለዋል ይህንንም ስፓት ለማስከበር ፍጉር ጋር መሄድ አይተበቀበንም ስኩፒኒ የሆነ ፍጉር ራሱ ይቀወራል ቢላ ነው ጭዌው ምንድነው እንደዚህ አይነት ያራዳ ቋንቋ በመላ ሀገሪቱ የሚነገር ያራዳ ልጆች መግባቢያ ሲሆን ማንም ገገማ አራዳ ለመባል ቃላት ቢያጣምም ባያወራ እንኳን ደሙ ያስባንበታል ከተባነነ ደግሞ ስታይል ብለ ትሸበለላለህ እንጂ ስግጥ ብለ ቋንቋውን በማጣመም ሰው ነር ማረግ አይናፋም የሰው ልጅ ማርስ ላይ ለመኖር ማሰብ መጀመሩን ተከትሎ ብቻዋን መኖር ያስፈራት መሬት መንቀጥቀጥ ጀመረች ዞሮ ከቤት ኑሮ ከማርስ የሚቀር ያለ አይመስልም መባሉ ከፍተኛ ስጋት የፈጠረባት መሬት በጭንቀት እየራደች ለብዙ ርዕደ መሬቶች መከሰት ምክንያት ሆናለች በአገራችን ኢትዮጵያ መሬት እየተንቀጠቀጠች ቢሆንም ህዝቡ ሊጨነቅ አልቻለም ምክንያቱ ደግሞ መሬት የመንግስት ነው በትራፊክ ቅጣት የተማረሩ የታክሲ ሹፌሮች የአየር ላይ ታክሲ ሊጀምሩ ነው ምድር ላይ የሚሰሩ የታክሲ ሹፌሮችና ረዳቶች ከህጉ ጋር ተግባብተው መስራት ያቃታቸው በመሆኑ የአየር ላይ ታክሲ በመጀመር ከደመና አሞራ ላይ ያመላልሱ ነው የአየር ላይ ታክሲ ወደ ስራ ሲገባ የትራፊክ ፍሰቱን ጭልፊት እንደሚያሳልጠው የተነገረ ሲሆን የመንገድ ትራንስፖርቱን ዘርፍ ጥምባንሳ ለኔ ተውት ብሏል ረጃጅም ሰዎችም ጎንበስ ብለው እንዲሄዱ ማስጠንቀቂያ የተሰጣቸው ሲሆን በድንገት ብትገጩ ፕላን ሳይሆን ኤምአርአይ ትነሳላችሁ የአየር ላይ ታክሲ በቅርብ ቀን ውስጥ ወደ ስራ ሲገባ ለብዙ ስራ ጥርግቦች የስራ ዕድል እንደሚፈጥር የነገረን ሲላ በቁራ በኩል መልእክት ልኳል የሰዓቱ የስፖርት ዘገባ ላይ ደርሰናል ለስፖርት ዘገባው ደግሞ ምናለ ስቱዲዮ ኤ እየተጠበቃችሁ ነው እንደምን ዋልክ ምናለ
አለው ደና እኔ ግን ቢዝነስ አንባቢ ነኝ አረባከ መልካችሁ ይመሳሰላል ታውቃለህ ምናልባት ይሆናል እንግዲህ ሁለታችሁም ጅፊት የት ሄዶ ነው እሱ ዛሬ ከባለስልጣኖች ጋር ኳስ ይጫወታል አረባከ አዎ የትም ይችላል አረ እንዳይጠልፉት አይ እነሱም ይጠልፉትን ያውቃሉ ኦ በቃ እሺ መቀጠል ይችላል አመሰግናለሁ ጤና ይስጥልን የተከበራችሁ ተመልካቾቻችን ከዘና ቢዝነስ ጋር ምን አለ ያረጋልኝ ወደ ቀዳሚ ዜና እናልፋለን የነዳጅ መኪና ወደ ሀገር ውስጥ እንዳይገባ መከልከሉን ተከትሎ ሀገር ውስጥ ያሉትን የነዳጅ መኪኖች ማቃጠል ተጀመረ ነዳጅ ከሚያቃጥሉ ተሰብስበው ይቃጠሉ የተባሉት መኪኖች እንደወጣባቸው ገንዘብ ወጥተው ቀርተዋል የኢትዮጵያ ገንዘብ የመግዛት አቅሙ ከጊዜ ወደ ጊዜ እየደከመ በመምጣቱ እቃ ለመግዛት ገበያ የወጡ ገበያተኞች እቃውን ትተው ልብ ገዙ የአሜሪካን 50 ሳንቲም በኢትዮጵያ 65 ብር እየተመነዘረ ሲሆን ሁኔታው በዚሁ ከቀጠለ ህብረተሰቡ እጁ ላይ ባለው ገንዘብ እቃ ሳይሆን አደብ ይገዛል የዳቦ ዋጋ እየጨመረ በመምጣቱ የሰርጋቸው ቀን የዳቦ ስም የሚያወጡ ሰዎች የደላቸው ናቸው ዳቦን በደቦ በመቁረስ ስም ማውጣት ሊቆም ይገባል ያለው የኢትዮጵያ ቁርስ ጥበቃ ባለስልጣን በአንድ ብርጭቆ ሻይ ኩርምት ማይል ዳቦ ለማምረት ሁሉም ህብረተሰብ ዱቄት በመሆን ያግዘን ይገባል ብለዋል የኢትዮጵያ ብሔራዊ ታንክ ባወጣው የዕለቱ የገታ ዋጋ አንድ ሰርቶ የሚበላ ወጣት በአራት ሰዎች ታግቶ በ1.5 ሚሊዮን ብር ተሸጧል የሴቶችም የገታ ዋጋ ደፈራን ጨምሮ ከ1.6 ሚሊዮን እስከ 2.3 ሚሊዮን ብር እየተሸጠች ነው ህፃናትና አዛውንት ዝቅተኛውን የገታ ዋጋ የያዙ ሲሆን ከነሱ የሚፈልገው እንባቸው ነው ትምህርት ሚኒስቴር ለመምህራን ደሞዝ የማይጨምር ከሆነ አንድ መምህር 4 የትምህርት አይነቶችን በማስተማር ገቢውን ማሳደግ አለበት ተብሏል ኤፍኤክስ አካዳሚ ለአንድ መምህር 4 የትምህርት አይነቶችን በመስጠት ሙከራ ጀምሯል ተጨማሪ አለን በዚህ በመተመለከቱት በኤፍኤክስ አካዳሚ ውስጥ የባዮሎጂ የሲቪክስ የኬሚስትሪና ሰውነት ማጎልመሻ ትምህርቶችን በማስተማር ዕውቀትን እያካፈሉ ያሉትን መምህር ሐሳባቸውን ተቀብለናቸዋል መምህር የትምነህ ደሞዙ ባላለው በኤፍኤክስ አካዳሚ የ4 ሰብጀክቶች መምህር ነኝ እንግዲህ ተማሪውን በዕውቀት ራሴን ደግሞ በገቢ ለማሳደግ እየሞከርኩ ነው እስቲ ስለ ስነ ህይወት ይንገሩን ህይወት ማለት ህይወቴቷ እቺ ኋላውን በር ላይ የምትቀመጠው ምን አለቻችሁ ደግሞ እሷ ልጅ ምንድነው ችግሯ ከኔ ጋር እንዴ ምንድነው ችግሯ እኔ ምንም እኔ ማለት እኔ ራሷ እኮ ልጅ ሳስተምር የምትጠቅሰኝ እንጂ ለኔ ሲጀመር ኩሊስቷ እኮ አትሰማም እኮ አንድ ቀን ሰምታ አታውቅም እኔ አንድ ቀን እሱንም አንድ ቀን ነው የሰማችሁ እሱንም ሪፕሮዳክሽን ሳስተምር በቃ የዛን ጊዜ ሙሉ ነገሯ ጆሮ ነው የሆነው ግን እኔ ምንም የተለየ ነገር የለም በቃ እንደማንኛውም ተማሪ ሁሉንም ተማሪዎች ነው መራቢያ ካላችሁ ስላችሁ ነው አልኳቸው ስለው መጡ የሷን አየሁት 2 ነው የሰጠዋት ምክንያቱም የሌላ ሰው ነው ስላይመጣችሁ አቋሉ አይሷል ኖ ስለ ባዮሎጂ ለማለት ነው ባዮሎጂ ነው እንዴ ቅርታ በታሪኩ ባዮሎጂ በደንብ ልክ ናችሁ ባዮሎጂ ያስተምራለኝ ባዮሎጂ በጣም ጥሩ ትምህርት ነው ጥሩ ሳይንስ ነው እንግዲህ ባዮሎጂ ስለ ስነ ህይወት የሚያስተምር ዲልስ ዊዝ ናቹራል ሳይንስ ዊዝ ብቻ ከትምህርት ሚኒስቴር የተቀበልነው ሙሉ ሳይንስ ተማሪው ላይ በግድ እየጫንበት ነው የግዴታ ነው ተማሪው ማወቅ አለበት ሳይንሱን የሰው ልጅ በሙሉ ጦጣ ነው ሁሉም ሰው ጦጣ ነው እኔም እናንተም ሁላችንም ጦጣዎች ነን ሁሉም ጦጣ ነው ከባለስልጣኖች በቀር እነሱ ጅብ ናቸው ሁሉም ሰው ጦጣ ነው እኔ አሁን በጣም ጦጣ ከመሆኔ የተነሳ እኔ ብቻ ሙሳይ እንዴት እንደሚያደርገኝ እኔ ነው ማቀው ይሄ ስሜት እናንተም ሊሰማችሁ ይችላል በቃ በተለይ ጠቃጠቆ ሙሳይ በቃ ጠቅ ብለ እና ዛፍ ላይ ወጣ 3 ኪሎ ሙዝ ጸጥ አርግ ነው የሚለኝ ይሄንን ከኔ በተሻለ ደንቦች ቢያብራሩት ደስ ይለኛል እና እንዳልኳችሁ ነው ሁላችንም ጦጣ ነን አንድ ማወቅ ያለባችሁ ነገር ብዙ ሰው የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል ሳይንስ እኛ እንደ ሳይንስ መመርናታችን ይሄን አናምን የሰው ልጅ የመጣው ከጦጣ ነው ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ
ዛፍ ስር ምን ይሰራሉ? እንግዲህ እንዳያችሁት ነው በጣም ጎበዝ አስተማሪ ነኝ ባዮሎጂም ሳስተምር ሲቪክስም ማስተምራለሁ ስነ ዜጋ ሲቪክስ ደግሞ በቃ ስለ ሀገራቸው ጉዳይ ማወቅ የሌለባቸውን ብቻ እንዳይባንኑ አርገን ወቀት እንረጫለን ሶ ሀገር ቢውልድ የሚደረገው በምንድነው በምርጫ ነው ሶ ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት የኛ ድርሻ እሱ ነው የኛ ድርሻ ምርጫ መምረጥ ሶ እኛ በምርጫ ስልጣኑን ለማን እንሰጣለን ለመንግስት ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛ እስከ ቀጣዩ ምርጫ በምን ይጠብቀናል በርግጫ ናይስ ቤቲ ማነሽ ህይወት ነሽ ኬሚስትሪ በጣም የምወደው ትምህርት ነው በጣም ነው ኬሚስትሪ በቃ ክፍል ውስጥ በቃ የተለያዩ ቅመማዎች እየፈጠርኩኝ ወደፊት የተሻለ ደረጃ እንዲደርሱ ጥረት እያረኩ ነው All right students so as you can see on my left hand there is an alcohol Woo That's so strong and on my right hand you are seeing what a lemon Yeah so when we mix these two together we're going to create an amazing element that used to shake our body All right so we're going to make this happen we're going to drop some lemon on it yes okay that's enough so you're going to count down okay 3 2 1 failed education Ooh, let's get sport wow sport በጣም ነው የምወደው በጣም ሰውነት ማጎልመሻ ሰውነትን ከስክስ አርጌ ነው ማስተምራችሁ በቃ ከልቤ ነው ማስተምራችሁ የውነት በጣም ስፔሲፊክ የሆነ ሳይንስ ነው ስፖርት ሰውነት ማጎልመሻ ማለት እንግዲህ መስከለ ያስወጣችኋለሁ በቃ ያሯሯጥኩ በቃ ብራምቱ ብላብል ካልሰጣችሁ ይገላችኋለሁ በቃ ማለላቸው ነገር የለም በቃ ይሮጣሉ ይወድቃሉ ካሁኑ ማወቅ አለባችሁ 12 ያፍል እንደሚወድቁ እሺ ዛሬ የመስክ ስራ ነው የምንሰራው ትጥቃራጋችሁ ወደዚህ ትጥቃራጋችሁ ወደ ዳር እየወጣችሁ ላይ ሁላችሁም በተን አንተኛው ምን በቆዳ ጫማ ነው ስፖርት ልትሰራ የመጣው ይርጣው ለዛር ነስ ቆዳ ጫማ ነው ያረጋችሁ ሹል ጫማ አርገህ ትመጣለህ ቆዳ ጫማ ምን አሙቁሊ ነው እንደተጠራው በረዶ ዳርጣ ምን ይመስላል እናታችሁ ሹል ጫማ አርጎ ይመጣል በዚህ አይነትማ ምሳቃ ውስጥ ሳክስፎን አለ በልጣው ለዳር ቶሎ በተን ይያላችሁ አንቺ ወደዚህ ምንድነው በአጭር ቀሚስ ስፖርት ሰራል ከየት ነው ደምራ አንቺ ማን ነሽ በአጭር ቀሚስ ስፖርት መስሩ ሴሬና ዊሊያምስ ነሽ እንደዛ ነው ቶሎ 10 ፑሽ አፕ የፈጠነ 10 ፑሽ አፕ ፈልጋለሁ አለበዛ 0 ነው ማስቀመጥልሽ ቶሎ በይ 10 ፑሽ አፕ ወረድ ዳይ አንቺ ጭቃል ያለች እንዴ የሴቶች ነው እንደምሰሪው የወንዶች ስር እንጂ በአጭር ቀሚስ እቺ የሴቶች ልትሰራች አታፍርም እንዴ ጃሳሳጅ ምን አይነት ነው የት ዲድ ባቃችሁ ነው ህይወትን ትዬ እሺ ትጥቅ ያረጋችሁ በጣም ነው የምታምሩት የውነት በጣም ትጥቅ ማሟላት እንደዚህ ነው እስቲ አንዴ ድምጻችንን እናሰማቸው ይበቃል ይሄን ነው የምፈልገው እኔ ሶ ማንንም ተጥቀፍቱ ቢላችሁ እንዳሰሙ የሰዓቱ የዘና ቢዝነስ እዚህ ላይ ተጠናቋል ምን አለ ወደ አንተ የሰዓቱ ዘና ዜና እዚህ ላይ ተጠናቋል ምን አለ ያረጋል ቡቹ ኮሚክስን